ጤናማና በደንብ የተያዘ የእግር ጥፍር የእግራችንን ውበት በ100% ይጨምረዋል። ስለዚህ የእግር ጥፍር እንክብካቤ በጣም አስፈላጊ በመሆኑ በባለፈው ቪዲዮ ስለ እግር ጥፍር እንክብካቤ በሰፊው አውርተናል። በዛሬ ቪዲዮ ደግሞ የእግራችን ጥፍር እንዳይበላሽ ማቆም ያሉብንን ተግባሮችና ልምዶች ነግራችኋለሁ። አንደኛ፣ ጠባብ ጫማ ማድረግ። ጠባብ ጫማ ማድረግ እግራችን የሚጎዳውን ያክል ጥፍራችንንም ያበላሸዋል። ጠባብ የሆነ ወይም የሾለ ጫማ ስናደርግ ጥፍራችን ላይ ጫና ስለሚያደርስ ህመምን፣ የቀለም መቀያየርን እንዲሁም ወደ ውስጥ የሚበቅል ጥፍርን ያስከትላል። ስለዚህ ለጥፍራችን ብቻ ሳይሆን ለእግራችን ጤንነት ስንል ጠባብ ጫማ መተውና ሰፋ ያሉና ምቾት ያላቸውን ጫማዎች ብቻ ማድረግ አለብን። ሁለተኛ፣ በትክክለኛው መንገድ አለመቁረጥ። የእግርን ጥፍር በትክክለኛው መንገድ አለመቁረጥ ብዙ ችግሮችን ያስከትላል። ለምሳሌ በጣም አሳጥረን ወደ ውስጥ ስንቆርጠው ወይም ከርቭ እየሰራን ስንቆርጠው ጥፍራችን እስከ መጨረሻው ድረስ እንዲያጥር፣ እንዲደማ እንዲሁም ወደ ውስጥ እንዲበቅል እናደርገዋለን። ስለዚህ ጥፍራችንን መቁረጥ ያለብን በቀጥታ መስመር ሲሆን በጣም ወደ ስጋችን ተጠግተንም መቁረጥ የለብንም። ሶስተኛ፣ መጥፎ የሆኑ ጥፍር ቀለምና የጥፍር ቀለም ማስለቀቂያዎችን ማብዛት። አንዳንድ ጥፍር ቀለሞች በውስጣቸው መጥፎ የሆኑ ኬሚካሎችን ስለሚይዙ ከተቀባናቸው በኋላ የጥፍራችን ቀለም ይቀይሩታል። በተመሳሳይም የጥፍር ቀለም ማስለቀቂያ ደጋግሞ መጠቀም ጥፍራችን እንዲደርቅና ቀለሙ እንዲቀያየር ያደርጋል። ስለዚህ እነዚህ ነገሮች መተው፣ ከተጠቀምንም ጥሩ ኳሊቲ ያለውን ፕሮዳክት መጠቀም አለብን። አራተኛ፣ ማለስለሻ ለመቀባት። ጥፍራችንም ልክ እንደ ቆዳችን ይደርቃል። ድርቀት ሲኖር ደግሞ ጥፍራችን እንዲሰባበርና እንዲሳሳ ያደርጋል። ስለዚህ ሁልጊዜ ቆዳችን ማለስለሻ ስንቀባ ለጥፍራችንም ተጨማሪ አድርገን ማሳጅ ማድረግ ይኖርብናል። አምስተኛ፣ አርቲፊሻል ጥፍር መሰራት። አርቲፊሻል ጥፍር መለጠፍ ጥፍራችን ላይ ትልቅ ጉዳት ያመጣል። ጥፍሩን ለመለጠፍ ስንል የላይኛውን ክፍል እንሞርደዋለን። እንዲሁም የምንለጥፍበት ማጣበቂያ ጥፍራችን ሊጎዳውና ሲነሳም ጥፍራችን ሊልጣው ይችላል። ስለዚህ ጥፍራችን ጤናማ ለማድረግ አርቲፊሻል ጥፍር መለጠፍ ማቆም አለብን። ስድስተኛ፣ ንጽህናን አለመጠበቅ። እግራችንና ጥፍራችን በንጽህና ለመያዝ ቆሻሻ፣ የሞተ ቆዳና ላብ እንዲከማች በማድረግ ፈንገስ እንዲራባ ምቹ ሁኔታን ይፈጥራል። ለዚህም በየቀኑ እግራችንን መታጠብ፣ የጣቶቻችን መሃልና ጥፍራችን ስር በደንብ ማጽዳት እንዲሁም በደንብ ማድረግ አለብን።